እንግዲህ ጆኒ በዋናነት የሚታወቀው በኢትዮጵያ አየር መንገድ ነው። ማጋነን አይሆንብኝም። ልክ ነው። ከዛ በፊት ግን እንደው ስለ ልጅነት ብዙም እውቀት የለም። የልጅነትን ዘመን እንደው ብታካፍለን ደስ ይለኛል። እኔ እንግዲህ የተወለድኩት 4 ኪሎ አካባቢ ነው። በ3 ዓመት ወደ ቦሌ ፍላሚንጎ ጀርባ ወይ ሙሴ ጋራዥ ምናምን አካባቢ እዛ ነው ያደግኩት። ሰፈራችን ብዙ የእግር ኳስ ተጫዋቾች ነበሩ። እንደነ ሰለሞን ሽፈራው፣ ሲራክ ደበበ፣ ፈቃደ ደበበ፣ ከዳኛው የሚጫወቱ ነገዛኸኝ ማናዘዋል እዛ ነበር፣ አሰልጣኛችን ነበር። እድገቴ ቦሌ ፍላሚንጎ ጀርባ ወይ ሙሴ ጋራዥ ወይም ቄስ ሰፈር የሚባለው ጋር ነው። አስተዳደጌ በስፖርት ነው። ይኸው ነው እንግዲህ። ወደ ሙሌ ልመለስና ሙሌም እንግዲህ ያው ቆይታችንን መነሻ ልጅነት ነው። እንደ ወደ ልጅነት ዘመን ልመልስና የነበረህን ቆይታ፣ ምክንያቱም አንተ ከስፖርተኛ ቤተሰብ ነው የተገኘው። መኳንንት ይመስለኛል ወንድም። አዎ እሱም የጦር ሰራዊት ተጫዋች ነበረ። አያመልጥም ማለት ነው። በቃ እስቲ እንግዲህ ወደ ልጅነትህን ጀምር። እኔ እንኳን የተወለድኩት ጎንደር ነው። ጎንደር ተወለድኩ። በህፃንነቴ ነው ወደ አዲስ አበባ የመጣሁት። አባቴ ሚሊተሪ ስለነበረ ያው ወደ ጦር ኃይሎች አካባቢ እዛው ቤላ አካባቢ ነበረ የሰፈር ነው እና ከዛ ነው አጀማመሬ እንግዲህ። እና እነ ጥላሁንን ማህሙድ ናቸው ያሳደጉንኛል። ኦኬ። ለወጣት ቡድን ተመርጠ ነው ወደ ውጭ የጠፋው? አዎ አዎ። ኦኬ። የጆኒ ከሀገር አወጣት ደግሞ የተለየ ነው። አዎ በጅቡቲ በኩል ነው። ልክ ነው ልክ ነው። የሚገርም ልጠፉ እንደ ማታ ላይ ነው ከአዲስ አበባን ጥላችሁ ሄዳችሁት? አዎ አዎ። ምሽቱን ካዛንቺስ ዝናኑ ነበረ? አይ ወደ ካዛንቺስ አልደረስንም። እሺ፣ አንተ ሰለሞን ሽፈራው፣ በቀለ ተምትሜ፣ እንግዳ ከአየር ኃይል፣ አዎ ኪዳኔ፣ አዎ ሚሊዮን ደግሞ ልክ ነው። ከተለያየ ህብረተሰብ ክፍል ነው የወጣችሁት። አዎ እንግዲህ ያው መቼም ላለመለየት ሰው ከሁሉም ብሔር ነው ያለው። ምክንያቱም አሁን ኪዳኔ አባቱ ጦር ሰራዊት ናቸው፣ ጀነራል ናቸው። አዎ። የሚሊዮን አባት ደግሞ ነጋዴ ነበሩ። ልክ ነው ልክ ነው። መርካቶ ላይ ልክ ነው። እና እንዴት ነው መተማመኑስ እንዴት ተፈጠረ? ጊዜው በጣም ወቅቱ በጣም አስቸጋሪ ነበረ። ሰው ቤተሰቡን የማያምንበት ዘመን ነበረ። እኛ መጀመሪያ ነገሩን የተነሳሱት ለመምጣት በቀለና ሰለሞን ሽፈራው አብረው ለሸዋ ምርጥ በተመረጡ ጊዜ ያን ጊዜ ሁለቱም ይህንን አይዲያ መጡ። ምክንያቱም ሰለሞን ከአለባማ የመጣለት ወረቀት ነበረ ለመውጣት ስለተከለከለ በዛ ተናዶ ነበረ። ከበቀለ ጋር ተገናኙ። በቀለ ነው ሌሎቹን ያመጣቸው። እኔ ደግሞ መኪና ስለነበር እኔ መኪና ጋር ነው። እንመለሳለን እንግዲህ ወደ ሙሌ ደግሞ እንመለስና ሙሌ እንዴት እንግዲህ የወታደር ቤተሰብ ሆነ? እንዴት ወደ ኤሌክትሪክ አመራ? ጥሩ ጥያቄ ነው። በእውነቱ አባቴ እዛ ህፃን ስለነበርኩ ከሞክራ ተጫዋቾች ጋር ነበር የምውለው ብዙ ጊዜ እና ህፃን ስለነበርኩኝ ኤክስፔክት አላደረጉኝም ዳትማች እንደዛ ይደርሳል ብለውና እንትን አላረጉም። በቃ ያን ያህል ትኩረት አላደረጉም ነበር እና እዛ መብራት ኃይል ከገባው በኋላ ነው
በቃ የቆጫቸው እና እዛም ደግሞ ከመሄዴ በፊት የሰፈሬ የሳን ጆርጅ በጣም አቶ አሰፋ የሚባሉ በቃ የሳን ጆርጅ በጣም ኃይለኛ ደጋፊ ናቸው እና የጓደኛዬ አባት ናቸው። የትም አትሄድም ብለው ሳን ጆርጅ ወስደውኝ ነበር። መጀመሪያ የሄድኩት ሳን ጆርጅ ነበረ። ግን እንደ አጋጣሚ ግርማ ሳሌ ወደ መብራት ኃይል ይዞኝ ሄደ እና ከዛ ነው መብራት ኃይል የጀመሩት። ስንት ዓመተ ምህረት ማለት ነው ይሄ? ባልሳሳት በ65 መጨረሻ ወይ 66 አካባቢ ነው። 65 66 አካባቢ። አዎ ኦኬ። በጣም ረጅም ጊዜ ስለሆነ በጣም ረጅም ነው። እንደው ወደ ጆኒ እንመለስና ጆኒ ወይ እንግዲህ ጥሩ ብቃት ላይ ያለ ነው ወደ ጅቡቲ የሄድከው። እንደው እዛ ውሳኔ ላይ ያደረሳችሁ በወቅቱ በሀገሪቷ የነበረው የፖለቲካ ሁኔታ ይሁን? እኔ ያው ጓደኛዬ ወንድሜ የምለው ሰው ይሄንን ነገር አማክረኝ እንደዚህ ያው የሞኝ ነገር 3 ቀን ጅቡቲ ከገባ ትንሽ ገንዘብ ከፍለን ወደ አሜሪካ ተነበረኝ። ሌላ የፖለቲካ እንትን አልነበረ፣ ተጽዕኖ አልነበረኝም። ግን እሱ በነገረኝ ሁኔታ ያው ስራ ነው የሰራነው። ምክንያቱም ብዙ ነገር ደርሶብናል መንገድ ላይ ያው ይገባል። ጅቡቲ ግን ወጣት ስለነበረው 3 ወር ወጣኝ። ተስፋ መጥቼ ወጣሁኝ። ምንም አሰብ እኔ ለመሞት እና በዛ ምክንያት ነው ሰለሞን ሽፈራውን ተከትለ ነው የሄድከው ማለት ነው? ተከትዬ ሳይሆን ያው እነሱ ናቸው በቀለና ሰለሞን ናቸው ነገሩን የጠነሰሱትና እኔ ተነገረኝ። በዛ ያው በጣም መኪና ይጠፋ። እሺ ወደ ጆኒ ልመለስና ኤልፓ እንዴት ነበረ? የቆይታ ዘመን ምን ይመስል ነበረ? በጣም ቆንጆ ነበረ። ምን ያህል ተጫወትክ? ባልሳሳት 2 ዓመት ተኩል ነው የተጫወትኩት እና ህፃናትም አልተጫወትኩም። እኔ በዛ ጊዜ አቶ ወንድሙ ነበረ፣ የኤርሚያስ አባት ነበረ አሰልጣኙ እና እሱ ተቀበለኝ እና ትሬኒንግ እያደረግን አንድ አጋጣሚ በአሮኖ ምክንያቱም ላቀው አልቻልኩም። ግን ያው ሉቻኖ ከዛ በኋላ እና ያው ሉቻኖ መጣ እና አየኝ ስጫወት በቃ ዋናው ቡድን ውስጥ ከተተኝ ቀጥታ ህፃናት ሳልጫወት እና ከዛ ነው የጀመርኩት እንግዲህ